አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የቻናላችን ተከታታዮች ከርዕሱ እንዳያችሁት ዛሬ ይዘንላችሁ የመጣ ነው በአጭር ወይንም ቀላል በሆነ ወጪ ኮርኒስ የምታሰሩበትን ሙሉ መረጃ ነው። እንዲሁም ዝርዝር መረጃውን በሙሉ የዋጋው ዝርዝር ስለምነግራችሁ እንግዲህ ቤቱ የሁሉም ሊለያይ ስለሚችል የኛ 4 ክፍል ቤት ነው። 4 ክፍል ቤት በሙሉ ለኮርኒስ እና ለቀለም የተጠቀምናቸው ማቴሪያሎች የዋጋ ዝርዝራቸውን ስለምንነግራችሁ የራሳችሁን ቤትም ሂሳብ ወይንም ግምት ወስዳላችሁ ማለት ነው። ቪዲዮውን ስትጀምሩ ላይክ እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ በየጊዜው የምንለቃቸውን ቁም ነገር አዘል የሆኑ ፕሮግራሞችን እንድትከታተሉ ስል በትህትና ጠይቃቸዋለሁ። አሁን ቀጥታ ወደ ሙሉ ዝርዝሩ እገባለሁ። ውድ ተመልካቾቻችን እንደምታውቁት በአሁኑ ሰዓት ኮርኒስ እና ቀለም ለማሰራት በጣም ሃይ ማለት ከአቅም በላይ የሆነ እንደሆነ ሁላችሁም ታውቃላችሁ። ለምሳሌ ጂፕሰምና ኮርኒስ የጂፕሰምና የኮርኒስ ዋጋ በጣም ውድ ከመሆኑ የተነሳ ሌላ መፍትሄ መፈለግ ግድ ስለሆነ እኛ ደግሞ ይሄን መፍትሄ አምጥተናል። ይሄ የምታዩት ኮርኒስ አሁን ጨርቅ ነው። ከጨርቁ ወደ ላይ ደግሞ መጀመሪያ ማዳበሪያ ወጥረናል። የጨርቁና የማዳበሪያው ዋጋ ማዳበሪያው በሜትር 33 ብር ነው የገዛ ነው። አሁናዊ ዋጋ ነው የምነግራችሁ። ጨርቁ ደግሞ በጣም ቅናሽ ነው፣ 125 ብር ነው። 125 ብር የአንድ ሜትር ዋጋ ማለት ነው። 125 ብር ነው። አጠቃላይ ግን እኛ የከፈልነው ለዚህ ለአራቱ ክፍል ቤት ማለት ነው። አራቱ ክፍልም ሳሎኑ ብቻ ነው 4 ከ60 በ4 ሜትር፣ መኝታ ቤቱ 4 በ4 ነው። 4 ሜትር በ4 ሜትር ማለት ነው። የእንግዳ ማረፊያው ደግሞ እንግዳ ማረፊያው 4 በ4 ነው። የእቃ ክፍሏ ብቻ እቺ ኪችን ካቢኔት የሚባለው ወይንም የእቃ ቤቷ 4 በ3 ናት። ለነዚህ ነው እንግዲህ እና ለነዚህ አጠቃላይ 9300 ብር ነው ያወጣነው። 9300 ብር ነው አጠቃላይ ለጨርቁና ለማዳበሪያው ማለት ነው ያወጣነው። ይሄ ማለት ከነ ማሰፊያው ጋር ማለት ነው፣ ከነ ሰፊው ጋር ነው የከፈልነው። ከዛ ሞራል የሚባል አለ። ሞራሌ እኛ 3 ነበር የገዛነው ለዚህ ለ4 ክፍሉ ቤት ማለት ነው። 3 ነው የገዛነው፣ ግን 2 ይበቃል፣ ተርፏል። አንድ የሚሆን ተርፏል፣ እኛ ጋር አንድ የሚሆን ተርፏል። 2100 ብር ማለት ነው። የሁለቱ ሞራሌ ዋጋ 2100 ብር ነው። 2100 ብር ነው። ሌላ ቢስማር 15 ቁጥር ቢስማር አንድ ካርቶን ፈጀብን። አንድ ካርቶን 900 ብር ነው 15 ቁጥር ቢስማር። ከዛ ደግሞ 4 ቁጥር ቢስማር 750 ብር ነው። 3 ኪሎ ነው የገዛነው፣ 750 ብር ነው የገዛነው። ሌላው ምንድነው እቺ ቡኒዋ ማጠፊያ የምታዋት ከኮርኒሱ ከስር የታቀፈችበት አንጎራሌ ትባላለች። እሷን 2 ነው የገዛነው። እሷም 2300 ብር ነው። የአንዱ ዋጋ 1350 ብር ነው። በነገራችን ላይ የባለሙያውን ዋጋ እነግራችኋለሁ። በባለሙያ ነው ያሰራነው። ባለሙያውንም ከፈለጋችሁ ይሄ የተሰራው ሀርቡ ነው። ሀርቡ አካባቢ ያላችሁ ሰዎች ስልኩን አስቀምጥላችኋለሁ፣ ደውላችሁ ማሰራት ትችላላችሁ። ከዛ ሁኑ ወደ ምን ወስዳችኋለሁ።
ወደ እንግዲህ ኮርኒሱ አሁን የነገርኳችሁ ነው ዋጋው አጠቃላይ ማለት ነው። አሁን የነገርኳችሁ ነው። ለዚህ እንግዲህ ለቀለሙ የተጠቀምነው ስንት ነው መሰላችሁ? 19 ጂፕሰም ነው የተጠቀምነው። 19 ጂፕሰም ለግድግዳው ቻክ ማለት ነው። ሁለት አይነት ተቀባው። እንግዲህ የምታዩት ቀለሙ ሁለት አይነት ተቀባው። 19ኙ እያንዳንዱ ስንት ነው? 250 ብር ነው። 250 ብር 19ኙ ዋጋ ማወቅ ወይም መገመት ትችላላችሁ። ከዛ የተጠቀምነው ቀለም ስንት ነው? 8 ነው። 8ቱ የእያንዳንዱ ዋጋ ስንት መሰላችሁ? የእያንዳንዱ ዋጋ 950 ነው። 950 ብር ነው ከመቀየጫ ውጭ ማለት ነው። ይሄ መቀየጫ በፈለጋችሁት ከለር የምትቀይጡበት ነው። መቀየጫው ስንት ነው? 200 ብር ነው። ያው እኛ የተጠቀምነው 5 ነው። እናንተ እንግዲህ እንደ ሁኔታዎች ሊጨምሩም ሊቀንሱም የሚል እምነት አለኝ። 5 ነው እኛ የተጠቀምነው። እንግዲህ እንደምታዩት የተለያየ ቀለም ነው እኛ ያደረግነው። እዚህም እንደምታዩት ይሄ የእንግዳ ማረፊያውንና የመኝታ ቤቱን የተለየ ቀለም ተጠቅመናል። እንደዚህ አድርጎ ነው የተቀየጠው እና 5 መቀየጫ ነው የተጠቀምነው። 5 መቀየጫው 1000 ብር ማለት ነው። 1000 ብር ማለት ነው እና አጠቃላይ ኮርኒሱንም ቀለሙንም ጨርሶ እንዲያስረክብ የከፈልነው ለባለሙያ 15000 ብር ነው። እንደምታዩት 15000 ብር ነው። ልጁ እዚህ ሀርቡ ነዋሪ ነው። ጀማል ታጁ ይባላል። በጣም በባህሪም በስራውም የተመሰገነ የሆነ ልጅ ነው። ስልኩን አስቀምጥላችኋለሁ። ብትደውሉለት እንደዚሁ አድርጎ ፏ ያደርግላችኋል። ሌላው ቀጣይ ምን ይዤላችሁ እመጣላችሁ መሰላችሁ? የመስተዋት ሙሉ መረጃ ማለትም ሙሉ ዋጋ፣ የመስተዋቱን ሙሉ ዋጋ ይዤላችሁ እመጣለሁ። እናንተ ብቻ ላይክ፣ እንዲሁም አዲስ የሆናችሁ ሰብስክራይብ፣ እንዲሁም ለሌሎች የመረጃ ሊጠቅም ስለሚችል ሼር አድርጉ። ቀጣይ በተለይ በዚህ በወሎ አካባቢ እንደምታውቁት ይሄ ሶላር በተለምዶ ይመስለኛል ሶላር የሚባል መስተዋት አለ። ከውጭ ሆኖ ወደ ውስጥ የማያሳይ የተባለ መስተዋት ቤት ውስጥ የሚነገረው እውነት እሱ አያሳይም ወይ? ለመኖሪያ ቤትስ ይሆናል ወይ? እኔ በነገራችን ላይ መስተዋት ባለሙያ ስለሆንኩኝ እሱን ትክክለኛውን ነገር እነግራችኋለሁኝ እና እኔ የገጠምኩትን አሁን ላይ እኔ የገጠምኩትንም ዋጋው ስንት እንደሆነ ማለት የኛ 3 በር 1 ፍሬንች ዶር 2 መስኮት ነው። የነዚህን ዋጋ ሙሉ ዝርዝር እነግራችኋለሁኝ። እስከዚያው ደህና ሁኑ። السلام عليكم ورحمة الله وبركاته.